ለጸጉሯ አምቦላ ይዛ ትምጣ። በዛ ሰዓት እናምናለን። ወዴ እኔ እና እሷ ያለ ፊልተር እንውጣ። እቼ ከካምፕ ማላ እስቲ ከኛ ተኩል ተዋለች እንዴ? ዝም ብላ የራሷ ወርታ ትሄድ። እኛ አረብ ሀገር ያለን ጀግኖች ነን። ለማንም ነው የምንደርሰው። በቃ ያንን የምንተሽ የአረብ ሀገር ሴቶች አንቺ እኮ ስለ ኢትዮጵያ ስለ አረብ ሀገር ነው ስለ መፍትሄ ለእኛ ነው የምንከራከረው። እዚያ አታሽቃብጡ። ወለ ሃይሚ ብሩኬን አይወክሉንም። እኛ ለራሳችን ነው የምንከራከረው። አዎ እንዴ ገላናለች ሞተናል እኮ ድምጽ በሌለው መሳሪያ እኮ ነው የረሸነችን እንዴ ገደለችን። እንዴ እኔ እንደውም መጋበዝ ያለው ሞቻለሁ የሚለው ሙዚቃ ነው ሰው እንዲከፍትልኝ የምፈልገው። ልክ ነሽ አናን ሂጂበት። መጀመሪያ ደረጃ ይኸውልሽ አንቺ ከቆረቆራም ማለት ነው ዛሬ አሁን እንደው ቤተክርስቲያን ሄጄ መጥቻ አንቺን መሳደቤ ሲያንስሽ ነው። ከካለምን እኔም አንድ የአረብ ሀገር የነበርኩኝ ሴት ነኝ። አሁንም ያለውበት ነው። ግን የአረብ ሀገር ሴት ማን እንደሆነች ልንገርሽ ባጭሩ ከሰማሽ አንቺ ዶንቆሮ መሀይም ማለት ነው። የአረብ ሀገር ሴት ማለት እንደ ሻማ ቀልጣ ቤተሰቦቿን የምትረዳ ናት። በመጀመሪያ እንዳንቺ ቆይ ለምን የአረብ ሀገር ሴት ቆይ ልሄድበት ነው እኮ ቆይ ዝም በያ ማንም ምን ያልሰማም። አሁን በመጀመሪያ ደረጃ እንዳንቺ እዚህ አረብ ሀገር እያሉ ከአሰሬሽ ጋራ ወይ ደግሞ ከሽማግሌ ጋራ የሚላተሙ አይደሉም። ጨዋ የአረብ ሀገር ሴቶች አሉ። ዝም በያ የትም ትሄድ እኛ ችግር የለብንም። ስለዚህ ሁሉም ሴት እንዳንቺ መስሎሽ ከሆነ አንቺ ዶንቆሮ መሀይም ማለት ነው። አንቺ ቅንቅናም አንቺ ቱሃናም የአረብ ሀገር ሴት ለመናገር አትችይም። መጀመሪያ ሰውንሽ በእግርሽ ቁሚ። አሁን አንቺ መኪና ተገዝቶ አንበሳ ወርዶም ላንቺ ዶሮም አይወርድም ትንኝም አይወርድም። ለምን መጀመሪያ ግንባር የሚባል ነገር አለ የሰው ፍቅር። አንቺ ገና ሰው እንዲሳይሽ እንደ ሰይጣን የሚሸሽ ለምን እባብ ስለሆንሽ ገባሽ? የሙዬ ነው ዳቡዬ ያ ላንቺ እኮ ቆይ አንዴ ላንቺ እንደዛ ተልኮልሽ የገዛ የራስሽ ቱሃናም ናቸው ያዋረዱሽ። ገባሽ? አንቺ እከካም እንሄድብሻለን ወተሽ ይቅርታ እስከምትጠይቂ ድረስ። የአረብ ሀገር ሴት ማለት ስንት መከራ ስቃይ እያየች በምንም በየነገርሽ አንቺ እከክ ማለት ቆሻሻ እበት እንዳንቺ አይነት ቆሻ እንዳንቺ አይነት ወርቆ ማለት ገፈርሳ ልጅ እከካም ሙጀሊያም። በመጀመሪያ ደረጃ ጸጉርሽን ፍቹና ታጠቢ። አንድ ጸጉር ተሰጥተሽ ታቀርና ወሬ የምታስቀምጪ ስለ አረብ ሀገር ሴት ልትናገሪ አትችይም። ያመኛል። ገባሽ? እህቶቼ ሲነኩ ያመኛል። ማነሽ አንቺ? አንተ ደግሞ ሚዲያ ላይ ያመጣት ጥርስም መጀመሪያ ቦርሽ አንተ ከካም ነገር ቤት ላይ ፎቶ ለጥፋለሁ። እከክ የምታቀርበውን ሰው ሚዲያ ላይ መጀመሪያ አስተካክለህ እወቅ። እንደዚህ አይነትን እከክም አስቀምጠ የአረብን ሀገር ሴት ዛሬ እኮ ማለት ነው የአረብ ሀገር ሴት ናት እኮ በእርዳታው ቢሆን በምንም ቢሆን እኮ የቤተሰቦቿን ነገር ወደ ኋላ እያስቀርሽ የምትሳተፈው እከካም ቁጭ ተሰማታለክ እንደዚህ አይነት ልጋጋምን ማለት ነው። ስለዚህ ይቅርታ ካልጠየሽ ገና ላይፍ ስትገቢሉ እንገባልሻለን። አልፋታሽም ነው እያልኩሽ ያለው። ታው የምትሉ ሰዎች ደግሞ አጨብጫቢ ሆናችሁ ሄድና የሷን ቂጥ ጠጣቡሽ ተካካሙች። አንዳንድ ኮሜንታተር እያየው ነው ያለችውን እስቲ ላይ ወጣ ትረግጣችኋል። ገማው አልወጣም እኔ ልጅ አታውቂኝም። ነገ ማነችና ነው እሷ ላይቭ ላይ እኛን ወጣ የምትሰድበን? ኮዘዞች እግዚአብሔርን አጻፉ እዚህ ጋር እኛ ለሷን በቃለን። ሰው እንመልሳለን። ማርያምን ይኸውልሽ አንዳንድ ሰዎች ልንገራችሁ። እናንተ የሚመስላችሁ በብሩኬና በሃይሚ መስሏ እንደዛ አይደለም። የተናገረችው የአረብ ሀገር ሴት ነው። እናንተ አሜሪካን ናችሁ ያላችሁት? የት ነው ያላችሁት? ሁላችሁም አረብ ሀገር ናችሁ። ስለዚህ ይሄ ስሜት ሊሰማችሁ ይገባል እንጂ እሷ ላይፍ ቀርቶ ለምን እናቷ ለምን በአካል አትመጣም? እች ገፈርሳ ደግሞ አንድ ደግሞ ፖፖ ደግሞ መጣች አልመጣች ምን ታመጣለች? እቺ እከክ የሰው እከክ እንቺ እኮ የምትለው ልጅ ከስር ያለችው ፍርዬ የራሷ ሳይሆን ስለ አረብ ሀገር ሴቶች ነው የተናገረችው። ለምን ትናገራለች? ጥያቄ የአረብ ሀገር ሴት እሷ ያሳለፈችውን ህይወት ይሆናል እንጂ የአረብ ሀገር ሴት ማለት ጀግና ናት። የአረብ ሀገር ሴት እንደውም ያልተወራላት አንቺ ግን ቆይ መጻፍ የሚያስፈልገው በሙዚቃ ምንድነው? ማን ናት እቺ? ለምንድን ነው አሜሪካ ናችሁ? የትኛዋ ናት እሷ? ማን ናት? ኮንታክት ምንድነው የሚለው? ብርቱካን ናት። አረ ብርቱካን አለች። እቺም ቲክቶክ አንቺ ኮንታክት ዩስ ተመስገን የምትባለው ናት። አይደለም ኮንታክት ዩስ ነው የሚለው። ምንድነው ይሄ?